ክብር ለእግዚአብሔር ይሁን። ዛሬ እንግዲህ የምናገረው ሀሳብ ማድረግ የሚገባንን የእግዚአብሔርን ቃል ሁሉ ስለማድረግ ነው እና ይህ ሀሳብ የእግዚአብሔር ሀሳቦች ሊሰወሩ ይችላሉ እና የእግዚአብሔር ሀሳብ ደግሞ እንዲገለጥልን የሚቻለው አንደኛው በቲቺንግ ጊዜ በመማር ማስተማሩ ጉዳይ ዙሪያ ነው። ሁለተኛው ደግሞ በስልጠና ጉዳይ ነው። ሶስተኛው በባይብል ስተዲ ጉዳይ ነው። በእነዚህ ጉዳዮች የእግዚአብሔርን ሀሳብ ሁሉ ማወቅ እንችላለን ማለት ነው። ማድረግ ስለሚገባን ነገር እናውቃለን። ማድረግ ስለማይገባንም ነገር እናውቃለን እና በቲቺንግ ጊዜ እንግዲህ ለዲሳይፕል የሚሰጥ ስልጠና አለ። ለጥምቀት የሚሰጥ ስልጠና አለ። እንደገና ደግሞ እንደ መንፈስ ቅዱስ ፈቃድ ወደ ህይወታችን የሚያመጣው ርዕሶች እናስተምራለን። ማስተማር የሚገባንን እኛም እናስተምራለን፣ ከሌሎቹም እንማራለን። ይህ የትምህርቱ ጉዳይ ነው። የስልጠናው ጉዳይ እግዚአብሔር በሰጠን ጸጋ ስጦታዎች እና ደግሞ 7 ኬዝስ ብዬ ከዚህ በፊት ያስተማርኩት አለ። ፕሬ፣ ሲንግ፣ ፕሮቴስት ባዲ ስፒሪት፣ አድቫይዚንግ፣ ሌላኛው ግሩፕ ላይ ደግሞ አድቫይዚንግ፣ ባይብል ስተዲ፣ ፈንድሬዚንግ፣ ትሬኒንግ፣ ቲቺንግ አንድ ላይ እነዚህ አሉ። እዛ ሄልፕ፣ ሪክሬሽን፣ ጎስፕል እነዚህ አሉ። በዛው ልናገር የምፈልገው ጎስፕል ላይ እንግዲህ ኢንቫይት የምናደርጋቸው ሰዎች መኖር አለበት። ጌታ እንዲቀበሉ የምንችለውን ጥረት ማድረግ አለብን። ዋናውን ጎስፕል ከመናገራችን በተጨማሪ ዋናውን የጎስፕል ሀሳብ ኢየሱስ እንደተወለደ፣ እንደሞተ፣ እንደተነሳ መናገር፣ ስለ እግዚአብሔር መንግስት መናገር፣ የኢየሱስ ስም ንስሐና የኃጢአት ስርየት እንደሚያመጣ መናገር። እሺ፣ አሁን ወደ ዛኛው ሀሳብ ስመጣ ባይብል ስተዲ ስናደርግ ደግሞ ከተለያየ ኤጅ ካላችሁ ሰዎች ጋር ባይብል ስተዲ ማድረግ ጥሩ ነው። ለምሳሌ ባይብል ስተዲ ያንግ እና ኤልደር፣ ባይብል ስተዲ ችልድረን እና ያንግ፣ ባይብል ስተዲ ሶስቱንም ደግሞ ችልድረን፣ ያንግ እና ኤልደር ሶስቱም ያሉበት አለ። እንደገና ደግሞ ባይብል ስተዲ ለብቻችን ሎሊ የምናደርግበት አለ ለብቻችን። በእነዚህ ነገሮች መበረታት አለብን። እንግዲህ ባይብል ስተዲ ላይ ወደ ባይብል ስተዲ ከመጣን አይቀር ባይብል ስተዲ በግላችን ስናጠና ተከታታይ የምናጠናበት ሊኖር ይገባል እና ከዛ ውጭ ደግሞ የተለያዩ ቦታዎች አዲስ ቦታዎች የምናጠናበት እና ተከታታይ የሆነ ክፍል ውስጣችን ባለው ሀሳብ እንመርጥና በዛ ክፍል ማጥናት። ለምሳሌ አሁን መዝሙረ ዳዊትን ብንመርጥ ከመዝሙረ ዳዊት 18 ቁጥር ማጥናት አለብን እየጻፍን። ከዛ ደግሞ እንዴት እንደምናደርግ ዊል ዌት ታይም በምን መንገድ እንደምናደርግ ራይት ኢነፍ ታይም እንደምንሰራ ቴስቲሞኒ ምስክር የሚሆን ነገር በህይወታችን ለእግዚአብሔር አሳይም ካለ እሱን መጽሐፍ። ጀስቲስ ላይ ደግሞ ፍርድ ላይ ሃፒነስ እናገኛለን ወይስ አናገኝም? ሰክሰስ እናገኛለን ወይስ አናገኝም? ስናስፈጽም ይሆናል፣ ሳንፈጽም አይሆንም ማለት ነው። ስለዚህ ስለ ጀስቲስ ደግሞ ከዚህ በፊት ያወራሁት አለ። እሱን ማየት ትችላላችሁ። ካልሆነ ድጋሚ ሪቫይዝ አደርጋለሁ። መጨረሻ ጀስቲስ ላይ እንግዲህ ታይም ኦፍ ጀስቲስ አለ።
ዴይሊ አለ፣ ዊክሊ አለ እያለ ይቀጥላል። እሱንም አስተምራለሁ። ለዛሬው ይሄን ይመስላል ያለኝ ቆይታዬ። አጠቃላይ ሀሳቡ እግዚአብሔርን ሙሉ ሀሳብ ማወቅ ነው። እግዚአብሔርን ቃል ማወቅ እግዚአብሔርን ቃል ማወቅ። ይሄን የተናገርኩት መልካም ጊዜ እንዲሆንላችሁ እመኛለሁ።